ሁላችሁም ሃፒ ማዘርስ ዴይ። በተለይ በዚህ ሰዓት ልጆቻቸውን በግድ እንዲታገሉ ልጆቻቸውን ያላታገሉ የትግራይ እናቶች ደግሞ እስር ቤት እንዲወረወሩ ባለበት ጊዜ ባለበት ቀን የእናቶች ቀን እየተከበረ ነው። ስለዚህ እኔ እንደ አንድ ትግራዋይ ኢትዮጵያዊ የትግራይ እናቶች በአሁኑ ሰዓት የሚደርስባቸውን ስቃይና መከራ ስሰማና ሳይ በጣም አዝናለሁ። ስለዚህ ከዚህ ሁሉ መከራ እንድንወጣ አንድ የመጀመሪያና የመጨረሻ መፍትሄው ህወሓት የተባለ ድርጅት ማጥፋት ነው። በውጭ ሀገር የምትኖሩ የትግራይ ሳይሆን የህወሓት ዲያስፖራ በተለይ ተምራችሁ የደነቆራችሁ የትግራይ ምሁራን በዛሬው ቀን እናቶቻችሁ ጋር መደወል አትችሉም፣ እናቶቻችሁን ማግኘት አትችሉም። ምክንያቱም እድሜ ለህወሓት የትግራይ እናቶች እንኳንስ ልጆቻቸውን ሊያገኙ ድምጻቸውን ሊሰሙ በቀን አንዴ እንኳን መብላት የማይችሉበት ደረጃ ደርሷል። በዚህ ሁኔታ እስቲ አሁንም እናንተ ህወሓትን ትደግፋላችሁ። ስለዚህ የትግራይ እናቶች ከዚህ ሁሉ ስቃይና መከራ እንድትወጡ ምኞቴን እገልጻለሁ፣ እጸልያለሁ። ከዚህ ውጭ ምንም ነው ነገር የለም። በዚህ ሰዓት ግን የትግራይ እናቶች አሁንም እየታሰሩ ይገኛሉ። አናታግልም ያሉ እስር ቤት ኖርማል ሆነዋል። ብዙ እናቶች በመቀሌ ለእስር ቤት ልጃቸውም ስላላታገሉ በፖሊስ በህወሓት ፖሊስ በህወሓት ሚሊሻ ኖርማሊ ተከበው አንሶላ ወይም የሆነች ነጠላ ይዘው እስር ቤት እያደሩ ነው በአሁኑ ሰዓት። ስለዚህ ይሄ በትግራይ የሚደረገውን ወንጀል ማጋለጥ ለእናንተ የህወሓት ዲያስፖራዎች ኃጢአት ሊሆን ይችላል። እኛ ግን ለኢትዮጵያውያን ወንድሞቻችን እንናገራለን። በራያ አላማጣ በተንቤን ዋግኽምራ አካባቢ የሚመጡ የትግራይ እናቶችን በሰላም እንድትቀበሏቸው በዚሁ አጋጣሚ መልእክት ያስተላልፋሉ። ወደ ዋናው አርዕስቴ ስገባ ይሄ የምታዩት ለኔ በዚህ በኩል ይታየኛል አለም ገብረዋህድ የሚባለው የህወሓት ማዕከላዊ ኮሚቴ፣ በዚህ ጋር ያለው ደግሞ ሚኪ ይባላል፣ የሱ ልጅ ነው። ይሄ ልጅ አሜሪካ ነው የሚቀመጠው። ብዙ አመታት አሜሪካ ተቀምጧል። ቢያንስ ከ10 አመት በላይ 15 አመት በላይ ተቀምጧል። ኢትዮጵያ ይመላለስ ነበር። አሁን ህወሓት ከስልጣን ሲባረር ተመልሶ ወደ አሜሪካ መጥቶ ኑሮውን አሜሪካ አድርጓል ማለት ነው። አባቱ ግን ምንድነው የሚለን? ትግራይ ውስጥ ሁሉም ትግራዋይ መታገል አለበት ነው የሚለን። በተለይ ከ40 አመት በታች ያለው የትግራይ ወጣት በሙሉ ሁሉም መታገል አለበት፣ ወታደር መሆን አለበት ነው ያለው። በትግርኛ ወደ 40 ምናምን ደቂቃ የሚሆን ንግግር አድርገዋል እሱና ደብረጽዮን። ስለዚህ ይሄ ሰውዬ ምንድነው የሚለን? ልጁ አሜሪካ አስቀምጦ የትግራይ ወጣት ከ40 አመት በታች ያለውን በሙሉ መታገል አለበት ይለናል። አልታገልም ያለ እንዲታሰር በመመሪያ ደረጃ አውርደዋል። ከ40 አመት በታች ያለው ወጣት ከታገለና በአካባቢው ከ40 አመት በታች ወጣት ከሌለ እስከ 50 አመት ከፍ በማድረግ እድሜያቸው 50 አመት የሆኑ የትግራይ ወጣቶች ከ50 አመት በላይ እንኳን ወጣት አይባልም፣ 50 የሞላውም ጤናው ደና ከሆነ ጉልበቱ ደና ከሆነ መታገል አለበት ብሎ በስብሰባ ተናግሯል። እንደ መከላከያ መስፈርት አንድ ወጣት ለመታገል ከሆነ ለመታገል ብቁ የሚያደርገው ቁመትና ክብደት አለው። ከዛ ላይ ጤናው መመርመር አለበት። እና አለም ገብረዋህድ ግን ልጆቻቸውን አሜሪካ አስቀምጠው ምንድነው የሚሉን? ቁመትና ክብደት የሚለው ከዚህ በፊት የነበረው መስፈርት እሱ ከዚህ በኋላ አይሰራም፣ በስብሰባም ተነጋግረን እሱ ነገር እንዲቆም ተደርጓል ብሏል። በትግርኛ ነው፣ በኋላ አሳያችኋል። ይሄ ለምንድነው የሆነው? ስለዚህ ቁመቱና ክብደቱ ምንም ግምት ውስጥ ሳይገባ እንደ መስፈርት በመከላከያ አንድ ወታደር በዛ ነው። አሜሪካ የምትኖሩ በደንብ ታውቁታላችሁ። ኦቨርዌይት ኮንክ ወታደር መሆን አትችልም፣ ወይም ክብደትን መቀነስ አለብህ። ክብደት ቀንሰ ከመጣ በኋላ ነው የሚቀበሉ። ስለዚህ ይሄ ሰውዬ ምንድነው የሚለው? ክብደትና ቁመት ትርጉም የለውም፣ ሁሉም ወጣት መታገል አለበት ነው የሚለው። ምናልባት እሱ የተናገረውን በትግርኛ አንድ ሁለት ላሳያችሁና ከዛ በኋላ ምን እንዳለ አብረን እናያለን።
ኦኬ ይሄ እዚህ ጋር የምታዩት ዓለም ገብረዋህድ ማለት ይሄ ነው የሚኪ አባት ይሄ ነው ይሄ ሰውዬ 4 ፎቆች አሉት በአዲስ አበባም በመቀለም ያሰራቸው 4 ፎቆች አሉት በግምገማ ተገምግሞ 4 ፎቅ ከየት አመጣ ተብሎ በሚጠየቅበት ጊዜ አንዱን ሽጬዋለሁ አንዱን የባለቤቴ ነው 2 ብቻ ነው ያለኝ ብሏል ይሄ በብርሃኑ ጽጋብ መጽሐፍ ላይ ኢህአዴግ ቁልቁለት የሚለው መጽሐፍ ላይ ማግኘት ትችላላችሁ ስለዚህ የሰውዬ ምን እንደሚለን እንስማውና እንቀጥላለን 6 ጊዜ እናተመላለሱ መንገድ ማይ ዝገበርዎ ትሕዞም ሰደም ናብ ሰራዊት ወይሰም ካብ ሰራዊት በልኦም ይመፁ እስካ ትሕዞም እስካ መኸድ ከም ዝበሉ ሕማቃት ኣሎ እዚኦም ዳርጋ ሕማቅ ዘሎ ሕጂ መሸገርቲ ይኮና እዚኣታ ከዚህ እንጀምር ሓሊፉ ወዲ ሃፍታም ወዲ ካሊእ ከይጋደል ይገብረሉ ዝብል ሕማቅ ናይ መሪሕነት እዩ እዚህ ላይ ምንድነው የሚለው የሀብታም ልጆች እንዳይታገሉ እየተደረገ ነው የሚል ወሬ ያለና ይሄ እንደዚህ የሀብታም ልጆች እንዳይታገሉ የሚያደርግ አመራር ካለ መውረድ አለበት ያመራሩ ስንፍና ነው ይለናል እሱ ግን ልጁ አሜሪካን ሀገር ነው ያስቀመጠው እንደማንኛውም የህወሓት ከፍተኛ ባለስልጣን እንደ ጀነራል ልጁን አሜሪካን ሀገር አስቀምጦ ተንቤን ሄዶ ነው ልጆቹን የትግራይ ልጆች ወይም ወጣቶች ወይም ደግሞ እናቶች ልጆቻቸውን ማታገል እንዳለባቸው መፍትሄው ደግሞ ትግል ብቻ እንደሆነ ነው እየነገረን ያለው በትግርኛ እዚ ዝገብር መሪሕነት ሓሊእካ መሓዙ ምንም ካልእ ስራ የለ ናይ መሪሕነት ሕማቅ እዩ ወድና መንግስትና ከም ዘሎ ፖሊሲ የብሉ ኩሉ ይጋደል ኣብዛ ትግራይ ዝነብር ኩሉ በማዕረይ በዓልኻ መስዋዕት ይኸፍለላይ እዚህ ላይ ደግሞ ሌላ ምንድነው የሚለን በትግራይ የሚኖር ማንኛውም ትግራዋይ በዚህ ሰዓት መታገል አለበት ነው የሚለን የነሱ ልጆች ግን ልክ ጦርነቱ ከመጀመሩ በፊት ጦርነቱ እንደሚጀመር ስለሚያውቁ ጦርነቱ ከመጀመሩ በፊት ቢያንስ 6 ወር ቀድመው ወደ አውሮፓና አሜሪካ እንዲሄዱ አድርጓቸው በሙሉ የመለስ ዜናዊ ልጅ ስልጣን ለመረከብ ብላ መቀሌ ሄዳ መከላከያ መቀሌ ከገባ በኋላ ከዛ በኋላም ብዙም አልቆየችም ወደ ውጭ ነው የወጣችው ሁሉም የህወሓት ከፍተኛ አመራሮች ልጆቻቸውንና ሚስቶቻቸውን ወደ ውጭ ነው ያስወጡ በነገራችን ላይ ይሄም ጨምሮ ሁሉም ሚስቶቻቸውን ትግራይ ውስጥ አይደለም ያሉት እዚህ ነው ያሉት ለምሳሌ ጀነራል ምግበ የሚባለው ሚስቱ ከአንድ አመት በፊት ልጅ ወልዳለች ምክንያቱም ጦርነቱ እንደሚጀመር ያውቁት ነበር ሁሉም ነገር አዘጋጅተው ጨርሷል ልጆቻቸውን አስመልጠው ይሄ ሰውዬ አሁን የሚለን ሁሉም ትግራዋይ መታገል አለበት ነው የሚለን የሱ ልጅ ግን አሜሪካ ነው የሚኖር ጋር ዝግባ ሁሉ ጋር አለ ስለዚህ ደቂ ሃፍታም ይስበሎ ከም ዘርኮና መሰልጠነ ወራትና ሰድ ዘምጸሎ እዚ አካል ናይ ተድሎ ናይ ተወገነት ናይ ተግቦ እዩ ስለዚህ ንግቦን ወገነት ንኮራፕሽን ከም ንቃሉ ህግና ንክንቃለስ ኣብ ገለገሊ ካብታቱም ከም ዘለ ድክመት ዝረኸብናዮም ኣቃሊዕና ንወፃዕ ጀምርና ኣለና ለምዘበን ክረምቲ ስለዚህ ታ ሓንቲት ሓፍትና ዓንቶታይ ትነር እህሊ ክንፈጥር ተዘይክኢልና ኣሓሊፉ እቲ ዕፅዋ ንኸፍተሉ ዓብይ ንኻር ክልተ ኢለ ሳልሳይ ምውዳብ ኢለ ራብዓ ሌላው ምንድነው የሚለን ይሄ ልጅ ይሄ ሰውዬ የህወሓት ቁንጮ አመራር ይሄ ነው እንደሰማችሁት ማለት ነው ሌላው ምንድነው የሚለን የትግራይ ወረዳዎች እስከ ጣቢያ እስከ ቀበሌ ድረስ ያሉት በሙሉ ማታገል ካልቻሉ አመራሩ ተጠያቂ ነው የሚደረገው ብሎናል በዚህ ንግግሩ አንዳንድ ወረዳዎች እንዲያታግሉ መመሪያ ስናወርድላቸው የሚታገል የለም ብለው መልስ ሰጥተውናል እነዚህ ጸረ መከተ ይሉታል በትግርኛ አረ ነው በአማርኛ ምን እንደሚባል መከላከል እንደማለት ጸረ መከላከል በጦርነት እንዳናሸንፍ ችግር እየፈጠሩብን ነው ስለዚህ በእነዚህ ሰዎች ላይ እርምጃ እንወስዳለን የሚል ንግግር ነው የተናገረው 2 እና 3 ልጆቻቸውን ያታገሉ 4ኛ ልጅ እየሰጡን ነው ብሎም በድፍረት ተናግሯል ስለዚህ ምስኪኑ የትግራይ የደሃ ልጅ ለነዚህ ሰዎች ተብሎ ለነዚህ ባለስልጣናት ተብሎ ልጆቻቸውን አሜሪካ አስቀምጠው ምስኪኑ የትግራይ ወጣት እንዲሞትላቸው መስዋዕትነት